ያልተነበበው ማስታወሻ። በየቀኑ 8 ሰዓት ላይ በከተማው በሚገኝ አንድ ትንሽ ካፌ ውስጥ እሱ በተመሳሳይ ሰዓት ቡና ይጠጡ ነበር። ለ2 ዓመት ያህል ተቀራርበው ቢቀመጡም ሰላምታ ተለዋውጠው አያውቁም። እሱ ሁል ጊዜ መጽሐፍ ያነባል፣ እሷ ደግሞ በመስኮት በኩል ወደ ውጭ ትመለከታለች። አንድ ቀን እሱ እንደተለመደው መጽሐፍ አንብቦ ሲጨርስ አንድ ትንሽ የታጠፈች ወረቀት በመጽሐፍ ውስጥ ትቶ ወጣ። እሷ ይህንን አይታ በጉጉት ተነሳች። ወረቀቱን አንስታ ስትመለከተው እንዲህ የሚል ጽሑፍ አገኘች። ዛሬ ለመናገር ወስኜ ነበር፣ ግን ድፍረት አጣሁ። ነገ በዚህ ሰዓት ካልመጣው ሁልጊዜ ስትመለከችው በነበረው መስኮት በኩል ዛፍ ስር ያለውን አግዳሚ ወንበር ተመልከች። በማግስቱ እሱ አልመጣም። እሷ በጭንቀት ወደ መስኮቱ ተጠጋች። ዛፍ ስር ባለው አግዳሚ ወንበር ላይ አንድ የሚያምር የቀይ አበባ እቅፍ ተቀምጧል። አበባውን ስታነሳው ሌላ ማስታወሻ አገኘች። የ2 ዓመት ዝምታ ለመስበር ይህንን አበባ የመጀመሪያ እርምጃ ነው። አግዳሚ ወንበር ላይ ተቀመጪ፣ ከኋላ ነኝ። ዞር ስትል እሱ በፈገግታ ቆሞ ነበር። ዝምታ ተሰበረ፣ ፍቅር ተጀመረ። አንዳንድ ጊዜ ፍቅር ትዕግስትና ትክክለኛ ጊዜ ይጠብቃል።